ጌታቸው ረዳ ሹመት በዚህ ደረጃ አነጋጋሪ የሆነበት ጉዳይ ሊገባኝ አልቻለም። ብዙ ፖለቲከኞች ከፖለቲካው ጋር ግንኙነት ያላቸው ሰዎች ስለ እሱ ሹመት በጣም ስቲል ነው እየተነጋገሩ ነው። አንዳንድ በጣም የሚገርሙ የሆኑ ንግግሮችንም አስገራሚም የሚያስተዛዝብም አይነት ንግግሮችን ከፖለቲከኞች እየሰማን ነው። ይሄ በአንድ ሳይድ ጥሩ አይደለም። ዞሮ ዞሮ እችን ሀገር ውስጥ ያው የሚታወቀው በአብዛኛው በኢትዮጵያ ታሪክ ውስጥ ፖለቲከኞች ወይም ደግሞ ገዢው መንግስት ፖለቲከኞችን ሲያርቃቸው ሲያሸሻቸው ወይም ደግሞ በስደት ሲርቁ ሲሸሹ ነው የምናየው። እና አሁን የጌታቸው ረዳ ወደ ፌዴራል ሌቭል መጥቶ ስልጣን ይዞ መስራቱ ልክ እንደ ክህደት እንዲታይም የሚፈልጉ ፖለቲከኞች አሉ። ባይ ዘ ዌይ የጌታቸው ረዳ ስብዕና በዛ ደረጃ ያለ አይመስለኝም። ጌታቸው ረዳ በጣም ቱባ የሆነ ፖለቲካ ውስጥ በጣም የኢትዮጵያን ፖለቲካ የተረዳ ነው ብዬ ነው የማስበው። ከዛ በተጨማሪም ደግሞ አቋም ያለው ሰው ነው። ምናልባትም የትራንዚሽናል ገቨርንመንቱ አካል ሆኖ በሚሰራበት ሰዓት ትልቁ ማነቆ ወይም ደግሞ ተግዳሮት የነበሩበት የነባሩ የህወሓት አመራሮች አስተሳሰባቸው ፍሌክሰብል አለመሆኑ ይመስለኛል የቸገረውና እዛም እንዳይሰራ ሆኖ የወጣበት ሪዝን ምናልባት ከዶክተር አብይ ጋር በጋራ እንዲሰሩ ወይም ደግሞ ዶክተር አብይ ወደ ፌዴራል ደረጃ ሊያመጣው የቻለው ይሄ ከዶክተር አብይ ጋር ያላቸው አመለካከት ምናልባት በዚህ ደረጃ ተመሳሳይ መሆኑ ይመስለኛል። ምክንያቱም ዶክተር አብይ ወጣት ነው፣ ጌታቸውም ወጣት ነው። ይሄ የ50 ዓመት 100 ዓመት 30 40 ዓመት የሚሆኑ ይሄ ክንችር ያሉ አስተሳሰቦችን የሚፈልጉ አይደሉም። ዶክተር አብይም ስታያቸው አሁን ያላቸው አዲሱ አስተሳሰብ ኢትዮጵያን እያሻገረ ነው እያሻገረ አይደለም ሌላ ጉዳይ ሆኖ ሳለ ነገር ግን በአዲስ ሙቭመንት በአዲስ አስተሳሰብ በአዲስ አመለካከት የሚያምኑ ናቸው። ከዛ አንፃር ይመስለኛል ጌታቸውም ወደ ፌዴራል ደረጃ የመጡት። እዚህ ፌዴራል ደረጃ መጥተው በነገራችን ላይ የትግራውያንን ልክ እንደከዱ ወይም ደግሞ ልክ ትግሉን እንደከዱ አይነት ነገር አድርገው የሚያዩ ወይም እንዲታይ የሚፈልጉ ፖለቲከኞች አሉ። ይሄ ልክ አይደለም። ዳር ሆነ ብቻ አይደለም ጥቅም ልታስከብር የምትችለው። ምናልባት እዛ ሆኖ ከነባሮቹ የህወሓት አመራሮች ጋር ሆኖ የትግራውያንን ጥቅም ለማስከበር ከከበደው እዚህ መጥቶ ከፌዴራል መንግስት ጋር በጋራ ሆኖ የትግራውያንን ጥቅሞች ትግራውያን ሊያገኙ የሚገባቸውን ጥቅሞች የእነሱን እንትን ማስጠበቅ ይችላል። የፕሪቶሪያም ስምምነት ቢሆን ተፈጻሚ እንዲሆን ሞር ቀረብ ብሎ ፑሽ ማድረግ ይችላል። ከዛ አንፃርም ይመስለኛል መጥቶ ወደ ፌዴራል ደረጃ መጥቶ ኢንቮልቭመንት እንዲኖረው የተደረገው እና በዚህ ደረጃ ነው እኔ ጌታቸው ረዳን የማየው። በፍጹም ግን የትግራውያንን የካደ ወይም ደግሞ ልክ ለጥቅሙ ወደዚህ የመጣ አድርጎ መሳል አግባብ ነው ብዬ አላምንም።